ሴዶን እንግዲህ ዛሬ ሳሬም ፈርኒቸር ስፖንሰር በማድረግ እዚህ አምጥቶልናል። ኪንግ ኢዝ ሂር ቨርሰስ ጆኒ ጂጂትሱ የኢቲኤፍሲ ታይትል ቤልት ማን ነው የሚያሸንፈው? Ladies and gentlemen, it's time for round one. Make some noise. Share copy link. እስካሁን ላይቭ ላይ ያየነው እንትን ነው የሚያነሳው እንደቀድሙ ሼር አድርጉት፣ ወደ ፎሎ አድርጉ፣ ገጹንም ፎሎ ፔጁንም ፎሎ። ፋይት ናይት ታይትል ቤልት ማን ይበለዋል? የማን ነው? ሼር አብረን እናያለን። ዴኒክ here is the stage. ይቅናቸው። Gentlemen, you know the rules. Protect yourself at all times. When I say fight, you fight. When I say stop, you stop. That goes if you want. እናመሰግናለን። ለዳኛው ሰተናቸው ዘግተን ወተናል። እውነት ሊሆን ነው። የፋይት ሊጀመር ነው። ሼር ፎሎ አድርጉ። ተጀመረ። ሰይዱና ጆኒ ሼር ፎሎ አድርጉ። በመሃል ያቋርጠናል። ሼር ፎሎ አድርጉ። እንዴ ሼር ፎሎ አድርጉ። እንዴ ገና ዋና ከጀምሩ ወይ ሼር ፎሎ አድርጉ። እንዴ ያለው ነገር እውነት ሊሆን ነው እንዴ? ወይ ፕሊስ ወይ በዘጋት ደግሞ እንደዚህ አዘጋጅ ባላሸነፈ እጄ ይሄት ወይ ኧረ ምን አይነት ጉድ ነው? ማድረግ አልቻልኩም። ከላይ ነው። ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። እንግዲህ ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርሞ ፓርት ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገ ነው። ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ለኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዛውን አደረገው። ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ versus ጆኒ within 2 minutes. ሁሉ ጊዜ ነግሬያቸዋለሁ ማለት አልወድም። ለብዙ ሰው ተናግሬያለሁ። እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ብዬ እንደማይ ነግሬያችሁ ነበር። ምክንያት ዱስ ማለት ነው። ምክንያት ዱስ ወደ ጀርቡ እኛ ክቡት ነበር።
ኢቲኤፍሲ ይህ ውድድር 3 ደቂቃ ከ54 ፈጅቷል። ባይ ሪፈሪ ዲሲዥን በዳኛ ውሳኔ የኢቲኤፍሲ 02 ሁለት ጊዜ አሸናፊ የአድዋ ፋይት ናይት አሸናፊ ጆኒ This is the title belt Abdissa ጋር ሳሬም ፈርኒቸር ከልብ አድርገን እናመሰግናለን። ሴዶን ስለደገፋችሁልን ለሴዶ ሞራል እስቲ ስጡልን። ጀግናችን ነው። ይህን ውድድር እውነት አድርጎልናል። ቴንክ ዩ ከልብ አድርገን እናመሰግናለን። Where's my other belt? ዳኞች ወደዚህ ኑልን። ሁላችሁ ቀይ ሻንጣ ውስጥ ነው ያለው። ማት ብሌዘርስ ጁጂሱ ተማሪዎች bring my other belt. Guys, I'm gonna be honest with you guys. I don't want you guys to look at this. I don't want you guys to look at this as disrespect to my opponent. Sedo amdinga yona marketer no. And I have no doubt እናንተ ዋንዴ እንደሚያኮራችሁ ግን እውነት ለመናገር ለዚህ ፋይት 3 ሳምንት ብቻ ትሬን ያደረኩት። You guys have seen my social media. I've been vacationing since ETFC won. But 3 weeks of training at Sweatbox with Guardian Jiu-Jitsu. All the guys, Idris, Map Lasers Jiu-Jitsu, Kao Jiu-Jitsu. This is the era of Jiu-Jitsu. ኢትዮጵያ ውስጥ ደግሞ 4 ቦታ ብቻ ነው የምትማሩበት። I want you guys to pay attention to what happened tonight. If you don't hop on the wagon, ትረሳላችሁ. Every striker in Ethiopia that want to have a chance in fighting MMA, and by striker I don't mean like guys like in Dagara Salam, አየር እየመቱ ራሳቸውን የሚያደርጉ I mean real fighters. You have to grapple, you have to do jiu-jitsu. I know የኛ ስፖርት አይገባችሁም። 180 ሚሊዮን ሰው ባለበት ሀገር ውስጥ 4 ትምህርት ቤት ብቻ ነው ኢትዮጵያ ውስጥ ያለው። I am ልጣችሁ. Be part of the movement. And as for my next opponent, አሎባይ መጥቶ ይሞክረኝ። ያላመሰገነ ፈጣሪውን አያመሰግንም። እየከፈልን ነበረ ፋይት ስናደርግ የነበረው ጌች ለጌች አንድ ጊዜ ጌች እንዲሁም ለሙሉ ቲሞቹ ለሙሉ ኢቲኤፍሲ እናመሰግናለን። በመቀጠል ያው እንደዚህ በእዝነት አቁም ስባል እንዳቁም ታዛዥ እንደሆነ አድርገው ላሳደጉኝ ቤተሰቦቼ መጀመሪያ እነሱን ማመስገን እፈልጋለሁ። በመቀጠል እዚህ ስፖርት ላይ ለ7 ለ8 ዓመት ካስቸጋሪ ጸባዬ ጋር እያሰለጠን እዚህ ላደረሰኝ ማስተር በኃይሉ ዘዊል ቦይካ፣ በመጨረሻም ለሙሉ ስዌት ቦክስ ጂም አልፋ ዞን ቤተል ጂም ለኮች ዳኒ እንዲሁም ደግሞ the only and the number 1 MMA club in Ethiopia in Addis Ababa ጋርዲያን ጊቪራፎ ጋርዲያን አመሰግናለሁ። አንድ መልእክት ብቻ ለሚመጣው who is next? Who is next? ስሜን ጥራ ወንድ ኮንክ ብሏል። ተክሉ ሆኗል። ይህንን ፕሮግራም እንግዲህ ወደዚህ እውን እንዲሆን ያደረጉት አድዋ ድል መታሰቢያ የአዲስ አበባ ወጣቶችና ስፖርት ቢሮ ኢቲኤፍሲ ሸጋ ኢቨንት እንዲሁም ደግሞ አዳራሽ .com በመላው ዓለም እንድንገኝ አድርጎናል። ቪዲዮ እያነሳ
ካልጣለው ቆመው አይችለውም። ግራውንድ ኤንድ ፓውንድ ለማድረግ ነው ሀሳቡ፣ ወይንም ደግሞ አርም ባር እያመቻቸ ነው ያለው። አርም ባርም እጁም ረጅም ስለሆነ ይመቻል። ኦ ምን አይነት ኤልቦ እንግዲህ ሪቦቹ ላይ እያሳረፈን የሚገኘው በአሁኑ ሰዓት አይ ቲንክ ለአርም ባር ሴታፕ እያደረገ ያለ ይመስለኛል። ኦ በተደጋጋሚ ቦዲሻት በኤልቦ ፊቱን በአሁኑ ሰዓት እየሰነዘረ ይገኛል። ኦ ይህ ፋይት ባጭሩ ሊያልቅ ይችላል። እድሪስ ወዲያውኑ በመጀመሪያው ራውንድ ቴክዳውን አድርጎት ኦ አሪፍ ኒ ነው ያሳረፈው። ነገር ግን ግራውንድ ኦፖነንት ላይ አሁን ሰዓት ሴታፕ እያደረገ ኤልቦችን እያዘነበ ነው የሚገኘው። ኤልቦ ካጋለጠ ቦይካ የመጀመሪያውን የመጨረሻውን ራውንድ ዲፌንድ አድርጎ የመነሳት ነገር ካላሳየ እንደዚህ ብዙ ምቶችን የሚቀበል ከሆነ ዳኛው ያረፈ ክርን ማለት ነው። ፊት ላይ ላለማረፍ ያኛዎቹን መጠቀም ከጀመረ ፊቱ ላይ ነው የሚያርፈው። እዲስ ቦይካ እየተመለከተ ይመስለኛል። ዳኛው ቼክ እያደረገ ነው። የክርን ምቶች ቦዲሻት እንግዲህ ሪብሱ ላይም ከነገና ፊቱ ላይ አሁን ማውንት ላይ ወጥቷል። እንግዲህ በጣም የሚመች ሁኔታ ነው። አሁን የሚከላከል ካልሆነ ይሄ ፋይት ሊያልቅ ነው። አልቋል። እድሪስ ኤልቦ ግንባሩ ላይ ያሳለፈበት ሳይሰነጥቋል። አሰልጣኞች መግባት ትችላላችሁ። ሁለታችሁም አሰልጣኞች ብቻ። ካሜራ ኖ። ኦኬ ሁለታችሁም እንዳለ ካሜራው ምን ሆነ? አድዋ ፋይት ናይት ተታየሽ ማለት ነው። ካልሆነ ማውጣት በ75 ኬጂ አሸናፊ ማን ቢግ ታይታን
ተሰማ? ቆንጆ ነበር። አሪፍ። እሺ ታይቷል። ካሜራ የምትሉት ፊታችሁ ነው ችግሩ። እንዴት አገኘው? ቆንጆ ነው። እናም የጠቆረው ድንጋይቱ ነው ከዛ ካለው እንጂ እዚህ አይደለም። ያው ኬጅ ውስጥ መግባት ራሱ ትልቅ ነገር ነው። ፊታችሁ ችግር ነው። ካሜራ በጥራት ነው እየታያሉ። ሌላስ የምታስተላልፈው መልእክት ካለ ማይኩን ቀረብ አድርግላቸው። ድምፅህን መስማት ፈልጋለሁ። ፈንታ ሼር አድርጉ። ቤቱ ሊዘጋው ነው፣ እየዘጋብን ነው። ዲስትሪክት እያደረገብን ስለሆነ ሼር አድርጉ። ሼር ፍሎ አድርጉ። አይተይሰም። ሁላችሁም እወዳችኋለሁ። አዎ ይገባል። ይሄ ናይስ። ኮቾቼን ማመስገን እፈልጋለሁ። በጣም ወንድሞቼን ብል ይቀለኛል። ከልብ እናመሰግናለን ኮች ካለው እንዲሁም ታይታን የ75 ኬጂ ሻምፒዮን ከልብ እናመሰግናለን እኮ። ካሜራ በጣም ምርጥ ነው። ዝም ብለው መጥተው ካሜራ ይላሉ። ከልብ አድርገን እናመሰግናለን ሁለታችሁንም። ፋይት ሲሆን በደንብ አይታይም። እዛ ራሱ ዲም ላይት ነው የሚጠቀሙት። አብዱልቃድር እያየህ ነው። ናይስ። ከልብ አድርገን እናመሰግናለን። ቃልሽ ታይታን ከልብ አድርገን እናመሰግናለን። ቴንክ ዩ። ከልብ አድርገን እናመሰግናለን። ሶፊዮ በርባዳ ወደ ቀጣይ ካታጎሪ እንሄዳለን። ደም ከፈለክ ማለት ትችላለህ። Ladies and gentlemen, this is ETFC2 አድዋ ፋይት ናይት አሸናፊ ኤሌዘር ሙሴ ታይታን። All right, ladies and gentlemen. Very amazing.